D-Tech. ሰላም እንኳን ወደ ዲቴክ የዩቲዩብ ቻናል በሰላም መጣችሁ። ዛሬ የማሳያችሁ በኮምፓይለር ውስጥ ስላለች አንዲት ትንሽ ቶፒክ ነው። ያቺም ቶፒክ how to keyword and identifier how to distinguish it በኮርሱ የኮምፓይለር ዲዛይን ነው። ስለዚህ how to identifier and keyword distinguish የሚለው ነው። ግን ከዛ በፊት ግን ስለ ኮምፓይለር እና ስለ ቪዞቹ የተወሰነ ሃይላይት በፍጥነት እናገራለሁ ማለት ነው። የምናያቸው የፕሬዘንቴሽን ኦቨርቪው እነዚህ ናቸው። ኢንትሮዳክሽን፣ ኮምፓይለር ፌዝ፣ ኦቨርቪው፣ ኪወርድ ዲዛይን፣ ሪኮግኒሽን ሜካኒዝም የሚሉትን በሙሉ እናያለን እዚህ ቀጣይ ማለት ነው። ስለዚህ ኮምፓይለር ምንድን ነው ካለ ኮምፓይለር ሶፍትዌር ዛት ኮንቨርት ሃይ ሌቭል ላንጉጅ ቱ ማሽን ላንጉጅ ሃይ ሌቭል ላንጉጅ የነበረውን ወደ ማሽን ላንጉጅ ኮንቨርት ያደርግላል። ምክንያቱም ኮምፒውተር ኦር ማሽን ሶርስ ኮድ አይረዳም። የሚረዳው ባይት ኮድ ነው። የዛን ሶርስ ኮድን ለምሳሌ የኤስ ፕላስ ፕላስ ኮድ ነው። የኤስ ፕላስ ፕላስ ኮድ ወደ ባይት ኮድ ሊቀየርልን የሚችል የሆነ ትራንስሌሽን ያስፈልጋል፣ ትራንስሌት ማድረግ ያስፈልጋል። ያ ደግሞ ኮምፓይለር ለዛ ደግሞ መፍትሄ ነው ማለት ነው። እንግዲህ ይሄ ነው ሶርስ ኮድ። እንግዲህ ኪወርድ አይደንቲፋየር ሊተራል ኦፕሬተር የሚሉትን ይይዛል ማለት ነው። ስለዚህ አስ ኢንትሮዳክሽን ይሄ ነው ማለት ነው። ሌላኛው ኮምፓይለር ለምን ይጠቅማል? ኢኔብል ኤረር ፍሪ ማድረግ ትራንስሌት ማድረግ ኢምፖርታንቱ ለዚህ ትራንስሌት ማድረግ ነው። ኮምፓይለር ፌዛቸው ምንድነው ከተባለ የመጀመሪያው ሌክሲካል ፌዝ ነው። ወደ ቶክን ካራክተር ስትሪምን ወደ ቶክን ስትሪም የሚቀየር ነው። እዛ ሲንታክስ ፎር ስትራክቸር ነው የሚጠቅም። ሴማንቲክስ ፎር ሚኒንግ ላይ የሚሰራ ነው። ኢንተርሜዲየት ደግሞ በፍሮንት ኤንድ እና በማሽኑ በኩል ያሉትን እንዴት እንደ ድል ሆኖ ያንን ጋፕ የሚደረገው ማለት ነው። ለምሳሌ ሌክሲካል ሲንታክስ ሴማንቲክስ ብለው ይሄ ፍሮንት ላይ ናቸው። ኦፕቲማይዜሽን ኮድ ጀነሬሽን ደግሞ ማሽኑ በኩል ያላቸው። ስለዚህ እንደ ጋፕ ሆኖ ኢንተርሜዲየት የሚያደርጋቸው ኮድ ጀነሬት የሚያደርገው ነው ማለት ነው። ሌክሲካል አናሊሲስ እንግዲህ ካራክተር ስትሪም ወደ ቶክን ስትሪም የመቀየር ስራ የሚሰራው እንግዲህ ሌክሲካል አናሊሲስ የተወሰነ ስራው ምንድነው ለማለት ያው ሶርስ ኮድ ይቀበላል። ሶርሱን ከተቀበለ በኋላ ቶከናይዝ ቆራርጦ አውትፑት ያወጣልናል። እዛ ዋይት ስፔሶች እና ኮሜንቶችን አያነባቸውም፣ ሪሙቭ ነው የሚያደርጋቸው። ሬጉላር ፋይናይት ኤክስፕሬሽን ፋይናይት አውቶማታን ይጠቀማል። ዩዝ ሬጉላር ኤክስፕሬሽን ፋይናይት አውቶማታ ተጠቃሚ ነው ማለት ነው። ያንን በመጠቀም ሪኮግናይዝ የማያደርገው ማለት ነው። ሌላኛው ይሄ ሲምቦል ቴብል ነው። ሲምቦል ቴብል ማለት ያው ቶከን አውትፑቱ ቶከናይዝ የማድረግ ነው። ስለዚህ ለምሳሌ ኢንት ሰም እንግዲህ ኢንት ማለት ኪወርድ ነው ብሎ ያስቀምጣል ሲምቦል ቴብል ላይ። ሰም ኢትስ አይደንቲፋየር ብሎ ያስቀምጣል ማለት ነው። ዋይት ስፔስ እዚህ ላይ እስከዚህ ዋይት ስፔስ አለ። ዋይት ስፔስ ሪሙቭ የሚያደርግ ነው። ሌክሲካል አናሊሲስ ላይ ሪሙቭ ያደርጋል። ፕላስ ፒ እነዚህ ኢትስ አይደንቲፋየር ኢትስ ኦፕሬተር identifier and semicolon is terminate or separated line terminate line of statement terminate ነው ብላ ኮሜንቱም ሪሙቭ ኮሜንቶችን ሪሙቭ የማድረግ ስራ የሚሰራው ሌክሲካል ፌዝ ላይ this is symbol table። ሌላ ወደ ዋናው ቶፒካችን ነው። ኪወርድ ምንድነው? ኪወርድ ማለት ሪዘርቭድ ነው። ሪዘርቭድ ፕሪዲፋይንድ የሆነ ነው ማለት ስለዚህ ከዛ ውስጥ ምክንያት ፕሮግራመሩ ፕሪዲፋይንድ እኛ ልንቀይረው አንችልም። ኦልሬዲ ከላንጉጁ ጋር ላንጉጁ የሚያውቀው ከላንጉጁ ጋር ተጽፎ የሚመጣ ነገር ነው። እንግዲህ በክላሲፋይ ተደርገዋል። በቶክን ታይባቸው ክላሲፋይ ተደርገዋል። ኢፍ ለምሳሌ ኢፍ ክላሲፋይ ተደርገው ቶክን ኢፍ ተብሎ ክላሲፋይ ሆኗል። ዋይል ደግሞ ቶክን ዋይል፣ ኢንት ደግሞ ቶክን ኢንት ይባላል ማለት ነው። ስለዚህ አይደንቲፋየር ኪወርድ cannot be as አይደንቲፋየር ልንጠቀምባቸው አንችልም ኪወርዶች። ምክንያቱም ፕሪዲፋይንድ ፊክስድ ናቸው፣ ሪዘርቭድ ወርድ ናቸው። ኪወርድ ቴብል ተብሎ ኪወርድ ቴብል ላይ ራሳቸው ተቀምጠዋል። ያንን እንደኛ መጠቀም አንችልም፣ ምክንያቱም ኦልሬዲ ተሰርቶ ስለመጡ ማለት ነው። እኛ ነው ሌላ የምንጠቀም። አይደንቲፋየር ማለት እኛ የምንፈጥረው፣ አይደንቲፋየር ማለት እኛ ዲፋይን የምናደርገው ማለት ነው። ያ ዲፋይን ኔም ኦፍ ቫሪያብል ሊሆን ይችላል፣ ፋንክሽን ሊሆን ይችላል። ስለዚህ የሚከተለው ፓተርን የመጀመሪያው ያው አንድ ለምሳሌ የሆነ ዲክሌር ለማድረግ የሆነ እንትን ለምሳሌ ኢንት ኤክስ የሚለውን ለማድረግ ኢንት ወይም ኢንት ኔም የሚለው ለምሳሌ ያን አይደንቲፋይ የሚከተለው የራሱ ፓተርን አለ። ለምሳሌ የመጀመሪያው ሌተር መጀመሪያ ያለበት ስታርትስ ፍሮም ከሌተር ነው መጀመሪያ ያለበት። ከሌተር ይጀምራል ዘን ፎሎድ ባይ ዲጂት ኦር ሌተር ሊከተለው ይችላል ማለት ነው።
እንግዲህ በምንድነው ክላሲፋይ ያደረጋቸው? እንግዲህ ጄኔሪክ ቶክን ጄኔሪክ የሆነ አይዲ አለ፣ አይደንቲፋየር አለ። በዛ ያውቃቸዋል ማለት ነው አይደንቲፋየር መሆኑ። ስለዚህ አይደንቲፋየር መሆኑ ያንን ፓተርን ተከትሎ ከሄደ በኋላ አይደንቲፋየር መሆኑ ከታወቀ በኋላ ወደ ሌግዘም ወደ ሲምቦል ቴብል፣ ሌግዘም ማለት የግሩፕ ኦፍ ቶከናይዜሽን ነው። ስለዚህ ወደ ሲምቦል ቴብል አድ ያደርጋቸዋል ማለት ነው። ሌላኛው እንግዲህ ፋይናይት አውቶማታ ሪኮግኒሽን እንግዲህ ስንጠቀም በዛ ሪኮግኒዝ የሚያደርጋቸው ኪወርድ ናቸው ምናምን ወይስ አይደንቲፋየር ናቸው ብሎ የሚለያቸው ያንን እንጠቀም ይችላል። ስለዚህ አይደንቲፋየር ፓተርን ምንድነው? የሚጀምረው ከሌተር ነው። ከሌተር ይጀምራል። ዘን ፎሎድ ነው ማለት ሌተር ሊሆን ይችላል፣ ዲጂት ሊሆን ይችላል፣ አንደርስኮር ሊሆን ይችላል። የሚጀምረው ግን እዚህ ሌተር ኦር አንደርስኮር ነው የሚጀምረው ነው። ኤ ቱ ዚ ስሞል ኬዝ፣ ኤ ቱ ዚ ካፒታል ኬዝ ኦር አንደርስኮር የሚጀምረው ተሳስፈሩ እንትን ከሆነ ነው። ስለዚህ አሁን ኪወርድ ደግሞ ኪወርድ ቴብል ደግሞ ያን ከተደረገ በኋላ ኪወርድ ቴብል ላይ ማች ይደረጋል። ማች ኪወርድ ቴብል አለ የለም ይወርድ ነው። ስለዚህ አሁን ይሄ ባይ ዲኤፍኤ ስንጠቀም ዲኤፍኤ ስንጠቀም ስታርት ሲምቦል ወይ ስታርት እንትን ነው። ይሄ ስታርት ስቴት እና ፋይናል ስቴት ነው። ለምሳሌ ይሄን የመጀመሪያው ይሄን ፓተርን ይከተላል። ስለዚህ አሁን ለምሳሌ ኤፍን የሚለውን ለማውጣት የሚጀምረው ኤፍ ሌተር ማለት ስለዚህ ያወጣል። ኤፍን ካወጣ በኋላ እዚህ አይትሬት እያደረገ ፋይናል ስቴት ላይ አይትሬት እያደረገ እስከን የሚያወጣል እስከን የሚያወጣል። ይሄ ልክ ነው፣ ራይት። ይሄ ደግሞ 9 ኔም፣ ስለዚህ 9 ኔም። ስለዚህ እዚህ ላይ ያለው የተሰጠን ኢንፑት ኤ ቱ ዚ አፐር ኬዝ ኤ ቱ ዚ ሎወር ኬዝ እና አንደርስኮር ነው። ስለዚህ 9 የለም። ስለዚህ ኤረር ነው አያውቀውም ማለት ነው። እዛ መጨረሻ ላይ ኪወርዶችን ለማወቅ ለምሳሌ ኢፍ ይላል። ኢፍ መጣ። ከዚህ ኢፍ የምትለው ስሞል ሌተር ነች። ስለዚህ ኤፍን ያወጣል። ከዛ በኋላ እዚህም አይትሬት እያደረገ ኤፍን ያወጣል ማለት ነው። ዘን ከዛ በኋላ ኢፍ ከወጣ በኋላ ከኪቦርድ ቴብሉ ጋር ቸክ ያደርጋል። ሶ ኢትስ ኪወርድ ይሆናል። ከኪወርዱ ጋር ቸክ ካደረገ ኢትስ አይደንቲፋየር፣ ቸክ ከተደረገ ከሌለ ኢትስ አይደንቲፋየር የሚለውን ይላል ማለት ነው። እሺ ኪወርድ ቴብል ላይ ይሄ ነው። ኪወርድ ቴብል ላይ እንግዲህ ኪወርድ ቶክን ታይፑ ምንድነው? ኪወርድ ኢፍ ነው። ኢንት ደግሞ ኪወርድ ኢንት ዋይል። ይሄ ኪወርድ ዋይ ተብሎ ይህ እንግዲህ ኪወርድ ቴብል ላይ ተጽፏል። ሲስተሙ ጋር አብሮ እየመጣ ነው። ፕሪዲፋይንድ የሆነ የታወቀ በዚህ መሰረት የታወቀ በዚህ ቶክን ታይፓቸው በዚህ ታወቀ። ኢፍ ሚለው ከገባለት በኋላ ይሄማ ኪወርድ ኢፍ ተብሎ የታወቀ ነው። ኦልሬዲ በፕሮግራሙ ተሰርቶ የመጡ ናቸው እነዚህ ማለት ነው። ሌላኛው እንዴት የተወሰነ አልጎሪዝሞችን ለማየት ያው በሲዶኮድ አልጎሪዝሞችን ለማየት ለምን እንዴት ይለያቸዋል የሚለውን ነገር ነው። የመጀመሪያው ስካን ካራክተሮችን ስካን ያደርጋል ያስገባል እየቆራረጠ ከዛ ማች ያደርጋል ማለት ነው። ማች ፓተርን ከፓተርኑ ማች የተደረገ ለምሳሌ ማች የቅድሙን ፓተርን ከላይ ነው ፓተርን አለ። ስለዚህ ስታርት ፍሮም ሌተር መሆን አለበት ማለት ነው። ያን ፓተርን ማች ካደረገ በኋላ ወዴት ይሄዳል? ወደ ኪወርድ ቴብል ቸክ ወደ ማድረግ ይገባል ማለት ነው። ኪወርድ ያንን ካለፈ በኋላ ቸክ ይደረጋል ኪወርድ ቴብል። ኪወርድ ቸክ ሲደረግ ማች ከሆነ ኪወርድ ቶክን ነው ይባላል ማለት ነው። ካልሆነ ግን አይደንቲፋየር ይባላል። ሲምቦል ቴብል ያስገባል። ለምሳሌ ኤፍ ገባ። ኤፍ ማለት የመጀመሪያው ፓተርን ኤፍ አሁን ለምሳሌ ገባ። ኤፍ ማችስ ፓተርኑን ያልፋል አይደል? የሚጀምረው ከሌተር ነው። ስለዚህ ፓተርኑን አለፈ። ከዛ በኋላ ኪወርድ ቴብል ላይ ቸክ ተደረገ። ስለዚህ ኤፍ የሚለው ከኪወርድ ቶክን ላይ ማች ይደረጋል። ምክንያቱም ቶክን ኤፍ ቶክን ስለተባለ ማለት ነው። ስለዚህ ይሄ የሚሆነው ኪወርድ ቴብል ያወጣዋል ማለት ነው። ይሄ አይኤፍ አንድ ኤፍ ከጨመረውበት ፓተርን ያልፋል። እዛ ቸክ ኪወርድ ቴብል ላይ ቸክ ይደረጋል። ኪወርድ ቴብል ላይ ቸክ ይደረጋል። ስለዚህ ማች አያደርግም። ማች ካላደረገ ኤልስ አይደንቲፋየር ነው ይሄ ብሎ እንደ አይደንቲፋየር ይቆጥረዋል። ከዛ አዲስ ሲምቦል ቴብል ላይ ያስገባዋል ማለት ነው። ሌላኛው እንግዲህ ዲፈረንሳቸውን ስናየው ሶርስ ኮድ ላይ ፕሪዲፋይንድ እና ሪዘርቭ ናቸው። ሪዘርቭ ዲፋይንድ ዩዘሩ ዲፋይን የሚያደርጋቸው ሪኮግኒሽን ደግሞ ኤግዛክት ማች ኪወርድ ላይ ማች ማድረግ አለበት ከኪወርድ ቴብል ላይ። ይሄ ደግሞ ፓተርኑ ማች ከተደረገ በኋላ ቴብል ላይ ቸክ ይደረጋል። ቸክ ተደርጎ ከሌለ ኪወርድ ቴብል ላይ ቸክ ተደርጎ ከሌለ አይደንቲፋየር ነው ብሎ ያስቀምጣል። ሪኮግኒሽን የሚፈጥረው በዚህ ነው። ቶክን ታይፓቸው ምንድነው? ስፔሲፊክ ናቸው። ኢፍ ዋይል ነው። ይሄ ደግሞ በጄኔሪክ አይዲ ነው። ሲምቦል ቴብል ላይ ኖት ኢንሰርትድ ሲምቦል ቴብል ላይ አይገባም። የኪወርድ ቴብል ላይ ያለ ሲምቦል ቴብል አይገባም። ኪወርድ ቴብል ማለት ኪወርድ ነው መጠቀም አትችልም፣ እንደ አይደንቲፋየር መጠቀም አትችልም ምናምን ነው የሚለው። ይሄ ደግሞ ኪወርድ ቴብል ላይ ቸክ ከተደረገ ከሌለ እዛ አይደንቲፋየር ብሎ ሲምቦል ቴብል ላይ ያስገባዋል። ፐርፖዙ ኮንትሮል ሲንታክስ ነው። ኔም ኦፍ ኢንቲቲ ነው።
ኔሞችን ለመለየት ነው የኢንቲቲዎችን ኔም ማለት ነው። ስለዚህ ሩልን በኤግዛምፕል ስናየው ሩላቸውን ስናየው ያው ይህን የሬጉላር ኤክስፕሬሽን ያው ሬጉላር ኤክስፕሬሽን ነው። ስለዚህ ይህን ፓተርን መከተል አለበት ይህን ሩል ማለት ነው። ስለዚህ ኮድ ኤግዛምፕል ለምሳሌ ቫሊድ የሆኑ ለምሳሌ እነዚህ ኮድ እንያቸው ኢንት ካውንት። ስለዚህ ይህን ፓተርን ይከተላል። ኢንት ማለት ኪወርድ ነው። አይደንቲፋየር ደግሞ ይሄ ደግሞ አይደንቲፋየር ነው። ካውንት ደግሞ አይደንቲፋየር ነው። ስለዚህ ይሄ ቫሊድ ነው። ኢንቫሊድ ከሆነ ግን ኢንት እንግዲህ ይሄ ኪወርድ ነው የስ ሌክሲካል ኤረር ነው የሚያመጣ። ይሄ ኪወርድ ነው የስ ያለፈ ኪወርድ ይሄኛው ይሄም ኪወርድ ነው። ሶ እንግዲህ ከዳታ ለምሳሌ ዲክሌር ስናደርግ ዳታ ታይፕ ዘን ኔም ኦፍ ቫሪያብል ነው አይደል? ቫሪያብል ነው የሚጻፈው። ስለዚህ ይሄ ግን ኢንት ዳታ ታይፕ አደረገው። ስለዚህ ኪወርድ ስለዚህ ኪወርድ ደግሞ ካኖት ዩዝድ አስ ኪወርድ ካኖት ዩዝድ አስ አን አይደንቲፋየር እንደ አይደንቲፋየር ልንጠቀመው ኪወርድን እንደ አይደንቲፋየር ልንጠቀመው አንችልም። ስለዚህ ይሄ ሌክሲካል ኤረር ያመጣል ማለት ነው። ግን ሌክሲካል ኤረር ግን ይህን ፎሎወር ተከትሏል። ግን ይህ መጨረሻ ቼክ ሲደረግ ሁለቱ ኢንት ባንድ ላይ እንደዚህ የተቻለው ሌክሲካል ኤረር ነው የሚያመጣው። ስለዚህ ኮመን ኤረሮቹ እንግዲህ ኮመን ኤረር ምንድን ነው ስንል ኪወርድን አስ አይደንቲፋየር መጠቀም አንችልም። ኤረር ሪፖርተር የሚያመጣ እንደ አይደንቲፋየር መጠቀም አንችልም። እንደገና ሎንገስት ማች በማድረግበት ሰዓት ያንን አምቢጊቲ ያመጣል። ያንን አምቢጊቲ ደግሞ ፕሪቨንት የማድረግ ስራ ይሰራል። ስለዚህ ቱል ላይክ ፍሌክስ የተባለ ቱል አለ። ያ አውቶማቲካሊ ሃንድል ነው የሚያደርገው። ሌላኛው እንግዲህ ኮንቮሉሽን ስንል ዲስቲንግዊሽ ነው። በቃ ሌክሲካል ፌዝ ላይ የመለየት ስራ ይሰራል። ፓተርን የሌክሽን ሴል ኪወርድ ነው አይደንቲፋየር ነው ምናምን እንትን ነው ኦፕሬተር ነው ምናምን የመለየት ስራ ላይ ዲስቲንግዊሽ ይፈጠራል ሌክሲካል ፌዝ ላይ። በምን መንገድ ስንል ፓተርን ማቺንግ በማድረግ በዩዚንግ ዲኤፍ ኪወርድ ቴብል ላይ ሄዶ ሁሉ ቸክ በማድረግ ሲምቦል ቴብል ማኔጅመንት ነው። ስለዚህ አሁን እንግዲህ የዚህ እንትን ደግሞ ዋናው ኮንሰፕት ይዘን ነው ፈንዳሜንታል ኦፍ እንግዲህ ኮሬክት ቶከናይዜሽን ኮሬክት የሆነ ቶከናይዜሽን እንዲፈጠር ነው። ኤፊሽንሲ ደግሞ ለኮምፓይሌሽኑ ኤፊሽንሲ እንዲሆን ነው ማለት ነው። የተጠቀምኳቸው ሪፈረንሶች እነዚህ ናቸው። ግሪክ ኦፍ ፎር ግሪክ ቱቶሪያል ፖይንት ተባሉ ናቸው። አመሰግናለሁ። D-Tech